የመኒ ስደተኛ ነኝ። ጠቅላይ ሚኒስትር አባት ነው። አባት በሩ ከፍቶ ልጆቹ ሲቀበል አላህ እድሜህ ያስረዝመው። አባቴ ቤት እንደሚሄድ እንደ የመን ስሜቱም ስላመጣህልኝ ፈጣሪ ይጠብቅህልን፣ ወደ ላይ ያርግህ፣ ከፍ አርጎ ያሳየን። አላህ ያክብራችሁ እንዳከበራችሁን። የመጣሁት ከኢራቅ የኢራቅ ስደተኛ ነኝ። ፕራይም ሚኒስትራችን አክብሮን መጥቶ መሀከላችን ላይ ቁጭ ብሎ ከኛ ጋር አፍጥሮ ሁላችን ትልቅ ደስታ ነው የተሰማን። ራሴ አገሬ ላይ ያለው ስሜት ነው የተሰማኝ እና በጣም ቴንኪዩ። ኖር ሱዳን ስደተኛ ነኝ። አላህ እድሜውን ያርዝምላት። ፕራይም ሚኒስተር ዶክተር አብይ አህመድ በጣም ትልቅ ነገር ነው ያደረገ ያለው በአሁን ሰዓት ላይ። ለምን ስደተኛ መቀበል ማለት ትልቅ ነገር ነው። የሀበሻ ክብር ለሰው ሌላ ሀገር አላየውም ማለት ሀበሻ ሰው በጣም ያክብራል። ጠቅላይ ሚኒስትር ጋር በመኖሩ ቤተሰባችን ውስጥ ያለን ስለመሰለም በጣም 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 የምንወዳችሁ በጣም ነው የምናከብራችሁ። ይሄም ደስታ አላሳጣችሁን። እኔ ከሱሪያ መጣ በጣም በሰላም የሚቀበሉ ሰው እንግዳ ውጪ ዜጋ ምናምን በጣም ክብር ያርጋሉ። በጣም በቃ እንደ ቤተሰብ አንተ እንደ ውጪ ዜጋ ምናምን ማንም ሰው አይጠይቅም። በቃ እንደ ቤተሰብ እንደ አገር የምትኖር ይሄ አገሪ በቃ የሚሰማኝ ነገር አገሪ አክፋ እዚህ ጋር ቁጭ አረጋችን። ለዚህ ያበቃችን ኢትዮጵያ ነች። ዜግነት ሰዓት ላይ ሃይማኖት ሰዓት ላይ በአንድነት እየተቀመጥን ያለነው ኢትዮጵያ ምድር ላይ ነው። እዚህ ያሉት ስደተኛ ሁሉ ስደተኛ መስሎ አይታያቸውም። ራሳቸው ልክ የራሳቸው ቤት የመጡ ነው የሚመስላቸው። የመኔዎች አሉ፣ ኢራቅ አለ፣ ሶሪያ አለ፣ ሱዳን አለ። ሁሉም ደስተኛ ናቸው። ጥሪው ስለተደረገልን በጣም እናመሰግናለን። በጣም ደስተኛ ናቸው። ሁሉ አንድ ላይ ያፈጠሩ እየበሉ እየጠጡ እየተጫወቱ እየሳቁ ዱዓ እየተደራረጉ አክብረው ስለመጠሩን ቴንኪዩ።